ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ አብረን በመሆን የአንድን የካልቪኒስት ፖስት የምንገመገም ይሆናል። ይህንንም ስናደርግ ደግሞ 3 ነጥቦችን እንጨብጣለን ወይ ደግሞ 3 ጥያቄዎችን እንመልሳለን። የመጀመሪያው ጥያቄ በእግዚአብሔር ለመዳን የተመረጡ ሰዎች አሉ የሚለው ሲሆን፣ ሁለተኛው ደግሞ የማዳን ሚና የሚጫወተውስ ምንድነው የሚለው ነው። ሶስተኛውና የመጨረሻው በድነቱ የሚታበይ አለ ወይ የሚለው ጥያቄ እንመልሳለን ማለት ነው። ቀጥታ ወደ ካልቪኒስቱ ልጣፍ ስንሄድ የካልቪኒስቱ ፖስት እንዲህ ይነበባል። ሁሉን ማድረግ የሚችል አምላክ የመረጣቸውን ለማዳን ክብሩን ትቶ ዝቅ ማለቱን እና ለውርደት ሞት ራሱን አሳልፎ መስጠቱን እና በዚህ ፍቅር መዳኑን የሚረዳ ሰው ለመታበይ አይቃጣውም ነው የሚለው። የዚህ ፖስቱ አንድምታው ልጣፉ ምንድነው? ይሄን እሱ የገለጸው ነገር ማለትም ሁሉን ማድረግ የሚችል አምላክ የመረጣቸው ለማዳን ክብሩን ትቶ ዝቅ ማለቱን እና ለውርደት ሞት ራሱን አሳልፎ መስጠቱን እና በዚህ ፍቅር መዳኑን ካልተረዳ ለመታበይ ይቃጣዋል ያለ ነው። ስለዚህ መታበይ የሚል ቃል አለው። ስለዚህ የሚታበየው ማን ነው? ማይታበየው ማን ነው ሲባል ማይታበየው ወይ ለመታበይ የማይቃጣው ሰው ይህን እሱ የለጠፈው ልጣፉን የተረዳ ሰው ኢንቴሌክቹዋሊ መረዳ ሳይሆን በማመን ረገድ የተረዳ ሰው ለመታበይ አይቃጣው ማለት። ማያምነው ግን የሱን ወርልድ ቪው ተረድቶ ግን ማያምነው ሰው ግን ለመታበይ ይቃጣዋል የሚል አይነት መልእክት የሚያስተላልፍ ነው። ስለዚህ ለዚህ ልጣፍ የመለስኩትኝ ምላሽ ነው እዚህ ጋር የምታነቡት ማለት ነው። እዚህ ጋር ይታያችሁ እንደሆነ አላውቅም፣ ይታያል ብዬ ተስፋ አደርጋለሁኝ። ሁሉን ማድረግ የሚችል አምላክ የመረጣቸው ለማዳን ክብሩን ትቶ ዝቅ ማለቱን ለሚለው ለሱ ነጥብ አንደኛ እግዚአብሔር ጥቂት ሰዎች እንዲድኑ ሌሎች ደግሞ እንዲጠፉ ዓለም ሳይፈጠር በፊት መርጧል የሚለው እምነት ካልቪኒስት ስለሆነ ማለት ነው ለጣፊው። ስለዚህ እምነት መጽሐፍ ቅዱስ የማይለው ነው። በየትም ስፍራ መጽሐፍ ቅዱስ እንደዛ አይልም። ይላል ብሎ የሚያጣቅሷቸው ክፍለ መንባባቶች የሉም አላልኩኝም። ይላል ብሎ የሚያስቧቸው ክፍለ መንባባቶች አሏቸው። ይላል ብሎ የሚያስቧቸው ክፍለ መንባባቶች ግን እነሱ የሚሉትን ወይ እነሱ የሚያዝብሉትን እነሱ የሚያምኑትን ነጥብ ግን ሲሉ አይገኝም። ክፍለ መንባቡ ቃል በቃልም አይልም። በአውደ መንባብ ስንተረጉምም ደግሞ ባለበት አውደ መንባብ ስንፈትሸውም ደግሞ እነርሱ የሚያምኑትን ሲል አይገኝም ማለት ነው። ስለዚህ የእሱ ልጣፍ ሁሉን ማድረግ የሚችል አምላክ፣ ስለዚህ እግዚአብሔር ሁሉ ማድረግ እንደሚችል እናምናለን። ማንስማማበት ነጥብ ግን የመረጣቸውን ለማዳን ነው የሚለው። ስለዚህ እግዚአብሔር የመረጣቸው ሰዎች አሉ እያለ ነው። ስለዚህ ምን እንዲሆኑ የመረጣቸው ሰዎች ናቸው ያሉት ተብሎ ሲባል እንዲድኑ የመረጣቸው ሰዎች አሉ እያለን ያለው። ለመዳን ያጫቸው ሰዎች አሉ። እነኝን የመረጣቸውን ለማዳን ክብሩን ትቶ ዝቅ ማለቱን። ስለዚህ አንድ መረዳት ያለብን ለመታበይ እንዳይቃጣን ልንገነዘብ የሚገባው ነጥብ ውስጥ አንዱ ይሄ ነው ማለት ነው። እኛ የነሱን ወርልድ ቪው የተረዳን ካልቪኒስት አይደለን፣ መጽሐፍ ቅዱስ የሚለውን ግን የምናምን ሰዎች እንታበያለን ማለት ነው ወይ ነው ጥያቄ። ስለዚህ የነሱንም ተረድተን ግን ሳንታበይ የኖርን ስለሆነ ማለት። ስለዚህ እግዚአብሔር ጥቂት ሰዎች እንዲድኑ ሌሎች ደግሞ እንዲጠፉ ዓለም ሳይፈጠር በፊት መርጧል የሚለው እምነት ካልቪኒስቶች እንደዛ ነው የሚያምኑት። ጥቂቶችን ለመዳን መርጧል፣ ሌላኞችን ደግሞ ለጥፋት ወስኗል የሚሉ አሉ። አይ ትቷቸዋል፣ በቃ ለኃጢአታቸው ትቷቸዋል ብሎ የቃላት ጨዋታ ውስጥ የሚገቡም አሉ ማለት። ስለዚህ የሚለው እምነት መጽሐፍ ቅዱስ የማይለው ነው። ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። እስኪ ከመጽሐፍ ቅዱስ ክርስቶስ ለጥቂት ሰዎች ብቻ ሞተ የሚል ካለ አሳየኝ። ሊሚትድ አትዋንመንትን ቱሊፕ በሚል አክሮኒም ይታወቃል። ካልቪኒዝም እንደሆነ የማታውቁ ሰዎች የመጀመሪያው ቲ ቶታል ዲፕራቪቲ ወይም ቶታል ኢናቢሊቲ የሚባለው ነው። ሁለተኛ ደግሞ ዩ ፓርቷ ደግሞ አንኮንዲሽናል ኢሌክሽን ነች። ስለዚህ አንኮንዲሽናል ኢሌክሽን ሰዎችን እግዚአብሔር መስፈርት በሌለሽ ምርጫ መርጧቸዋል። የመረጠውም ዓለም ሳይፈጠር በፊት ነው። ለነዚህ ለተመረጡ ሰዎች ደግሞ ኤልቲዩኤል ሶስተኛው ኤሏ ነጥብ ደግሞ ሊሚትድ አቷንመንት የተገደበ ስሬት የሚባለው ነው። ስለዚህ ለመረጣቸው ብቻ ነው ልጁን የላከው። ልጁም ሲሞት ደግሞ ለነኚህ ለተመረጡቱ ብቻ ነው የሞተው። ለዓለም ሕዝብ ሁሉ አልሞተም፣ ለዓለም አልሞተም ብሎ ነው የሚያስተምሩት። ስለዚህ አይ ደግሞ ሬዚስተብል ግሬስ ነው። ሬዚስተብል ግሬስ ማለት ደግሞ እነኚህ የተመረጡ ሰዎች ጊዜው ሲደርስ በማይቋቋሙ ጸጋ እንዲያምኑ ይደረጋሉ ማለት። ህይወትን ይሰጣቸውና ህይወት ካገኙ በኋላ ዳግም ከተወለዱ በኋላ ነው የሚያምኑት እንጂ አምኖ አይደለም ዳግም ይወለዱ። አምስተኛውና የመጨረሻው ነጥብ ደግሞ ምንድነው? ፐርዘቨራንስ ኦፍ ዘ ሴንትስ። ስለዚህ ዓለም ሳይፈጠር እንዲድኑ የተመረጡት ጊዜው ደርሶ ዳግም በመወለድ ህይወት ሰጥቷቸው
እንደገና እንዲያምኑ ያደረጋቸው ሰዎች እስከ መጨረሻው በእምነትና በመልካም ስራ ይጸናሉ፣ ፐርዘርቪር ያደርጋሉ የሚል አስተምሮ ነው ያላቸው ማለት ነው። ስለዚህ እኛ ሶስተኛው ነጥብ ነው እየመከተን ያለው። ስለዚህ ሶስተኛውና ሁለተኛውን አንድ ላይ ነው ማለት ነው። ስለዚህ ከመጽሐፍ ቅዱስ ክርስቶስ ለጥቂት ሰዎች ወይ ለተመረጡቱ ብቻ ነው የሞተው የሚል እምነታቸው ይሄ ነው። የሚያምኑት ይሄ እስከሆነ ድረስ የቱ ጋር ነው መጽሐፍ ቅዱስ ይሄንን የሚለው? ዲስቲንክቲቭ ብሊፋቸው ይሄ ነው። ከመጽሐፍ ቅዱስ አማኞች ካልቪኒስቶችን የሚለያቸው አንደኛው ነጥብ ይሄኛው ነጥብ ነው። ለጥቂት ሰዎች ነው ክርስቶስ የሞተው ብለው ማመናቸው ነው። የቱ ጋር ነው እንደዛ የሚለው? እና እነርሱም ያጣቅሷቸው ክፍለ መንባባቶችን ከዚህ በኋላም በመጽሐፍ ቅዱስ አውድ የምንፈትሽና የምንተረጉም ይሆናል። ያንን ስናደርግ ግን የምንረዳው ነገር እነርሱ የሚያምኑትን ግን አንድም ጊዜ ሲል ግን አይገኝም። ስለዚህ መጽሐፍ ቅዱስ ያንን ይናገራል ብላችሁ የምታምኑ ከሆነ አሳዩኝ። ያስተምራል ብላችሁ ማሰባችሁን አይደለም የምፈልገው። ጆቫይት ዊትነሶችም አድቬንቲስቶችም ኦርቶዶክሶችም ካቶሊኮችም ያስተምራል ብሎ የሚያስቧቸው ክፍለ መንባባቶች አሏቸው። ነገር ግን ያስተምራል ብለን ማሰባችን ብቻውን በቂ አይደለም። ማተር የሚያደርገው በዚህን ሰዓት መጽሐፉ የሚለው ነው። የሚለውን ትተን ያስተምራል ብለን የምናስበው ነገር አይደለም። ያስተምራል ብለን የምናስበው ወደ ጎን እናስቀምጥና መጽሐፉ የሚለው ምንድን ነው የማይለውስ ምንድን ነው የሚለው ነው የምንመለከተው ማለት። ስለዚህ ሁለተኛው ነጥብ ፍቅር እንዳዳነንስ መጽሐፍ ቅዱስ ይናገራል ወይ? ፍቅር እንዳዳነን። ምክንያቱም እዚህ ጋር ምንድነው የሚለው? የእርሱ ልጣፍ ላይ በዚህ ፍቅር መዳኑን የሚረዳ ሰው ነው የሚለው። ስለዚህ በምን መዳኑን ብለን ስንጠይቅ በዚህ ፍቅር መዳኑን። ስለዚህ ፍቅር ያዳነ እንደሆነ አድርጎ ነው የገለጸው። ስለዚህ ሁለተኛው ነጥቤ ፍቅር እንዳዳነን መጽሐፍ ቅዱስ አይናገርም። ከወደደን ከታላቅ ፍቅር የተነሳ እግዚአብሔር እንዳዳነን። እግዚአብሔር አድኖናል። ሲያድነን መንስኤው ምንድነው? እንዲያድነን ያደረገው መንስኤው ምንድነው ተብሎ ሲባል ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይለናል ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ የሚሉ ምክንያት ገላጭ ቃላቶች፣ መንስኤን የሚናገሩ ቃላቶች አሉ። ስለዚህ ምንም እንኳን በበደላችንና በኃጢአታችን ሙታን ብንሆንም ከክርስቶስ ጋር ሕይወት ሲሰጠን እግዚአብሔር ነው የሰጠን፣ ፍቅር አይደለም የሰጠን። እግዚአብሔር ከፍቅር የተነሳ ሕይወት ሰጠን፣ በጸጋ ድናችኋልና ነው የሚለው። ልጣፉ ግን እዚህ ጋር የሚለው በደንብ አንብቡ። በዚህ ፍቅር መዳኑን የሚረዳ ሰው ነው። ፍቅር አዳነን አይልም። የትም ቦታ ላይ ፍቅር እንዳዳነን መጽሐፍ ቅዱስ አይናገርም። ነገር ግን የሚናገረው ከፍቅሩ የተነሳ ከወደደን ከትልቅ ፍቅሩ የተነሳ ሕይወትን ብሎ ይናገራል። ይህንን አክቹአሊ ተጽፎ ያለው ነው ማለት ይላ ብለን ያሰብነው አይደለም። ያስተምራ ብለንም የምናስበውም አይደለም። ቃሉ የሚለው የተነሳ ስለሆነ የሚል ምክንያትን የሚገልጽ ሪዝን ክሎዝን የሚያሳዩ ቃላቶች አሉ። እሺ ሶስተኛው ነጥብ ጋር ሲመጣ ዓለም ሳይፈጠር እንድትድን እግዚአብሔር አንተን የመረጠ ስለሆንክ ተስፋ አልነበረኝም ማለት አትችልም። ምንም እንኳን ግለሰቡ ያላመነ ቢሆንም ግን ዓለም ሳይፈጠር ግን የሆነ ሰዓት ላይ በሆነ ጊዜ እንዲድን እግዚአብሔር መርጦት ከሆነ ተስፋ የለኝም ማለት አይችልም ማለት ነው። ያለ ተስፋ ነበርን ጳውሎስ ለኤፌሶን ሰዎች እንደሚለው ያለ ተስፋ ነበርን ማለት አይችልም። ምክንያቱም ከዘላለም ጀምሮ በእግዚአብሔር ልብ ውስጥ ያለው ይሄ ግለሰብ እንዲድን ነው። ካልቪኒዝም እንደሚለው ሁለተኛው ነጥብ አንኮንዲሽናል ኢሌክሽን የሚባለው እውነት ከሆነ የተመረጡቱ ያለ ተስፋ የነበሩበት ጊዜ የለም አልነበረም። ይልቁንም ማለት የሚገባ ለደራሲው ማለትም ለለጣፊው ስለሆነ የጻፍኩትኝ ይልቁንም ማለት የሚገባ ተስፋ እንደነበረኝ አላውቅም ነው። ተስፋ ነበረኝ ግን እንዳልነበረኝ ግን አላውቅም። መጽሐፍ የሚለው ግን እንዲያ ሳይሆን ያለ ተስፋ ነበራችሁ ነው የሚለው። ያለ ተስፋ ነበሩ እነኚህ ሰው ያለ ተስፋ ኖሯቸው ተስፋ እንደነበራቸው ሳታውቁ ነበራችሁ አላለም። ያለ ተስፋ ነበራችሁ ነው። በመሆኑ ወይ መጽሐፍ የሚለው ነው ትክክል ወይ አንተ ነህ ትክክል ማለት ሁለቱ በአንድነት ትክክል መሆን። ካልቪኒዝም እውነት ከሆነ መጽሐፍ ቅዱስ ውሸት፣ ክርስትናም ውሸት ነው የሚሆነው። መጽሐፍ ቅዱስ እውነት ከሆነ ግን ካልቪኒዝም ውሸት ይሆናል ማለት። ሁለታችሁ ትክክል መሆን አትችሉም። አራተኛ ነጥብ ውለው አድረው ሲኦል የሚገቡ ሰዎች እግዚአብሔር ለመዳን መርጧቸው ዳግም በመውለድ እንዲያምኑ ስላላደረጋቸው ነው ማለት። ምክንያቱም ቀደም እንደነገርኳችሁ በካልቪኒዝም አስተምሮ መሰረት እግዚአብሔር ዓለም ሳይፈጠር በፊት ጥቂቶችን እንዲድኑ አብዛኛውን ሰው ደግሞ እንዲጠፉ ደንግጓል። ስለዚህ እንዲድኑ የተመረጡ ሰዎች የዳኑት እንዲድኑ ስለተመረጡ ነው። ለዚህ ነው ካልቪኒስቶች ብዙ ጊዜ አንተ ድነ ሌላኛው ያልዳነው ለምንድን ነው ብለው የሚጠይቁት። ምላሻቸው አንተ ድነ ሌላኛው ያልዳነው እግዚአብሔር እንዲሆኑ እኮ ስለመረጠ ነው፣ አንተ እንድትድን ስለመረጠ እሱ እንዲጠፋ ስለመረጠ ነው ብለው ለማለት ነው ይህንን ጥያቄ
የሚጠይቅ ብለው ለማለት ነው ይህን ጥያቄ የሚጠይቅ። ስለዚህ የእኔ መዳን እግዚአብሔር ስለመረጠ ከሆነ የእርሱ መጥፋት እግዚአብሔር እሱ እንዲጠፋ ደግሞ እርሱን ስለመረጠ ከሆነ እና እኔ የተመረጥኩት እንድድን ደግሞ አስቀድሞ ሕይወትን ዘርቶብኝ ዳግም ወልዶኝ እንዳምን ካደረገ እሱ የጠፋው ሕይወትን ስላልሰጠው ነው፣ አስቀድሞ ዳግመኛ ስላልወለደው ነው ማለት ነው። ምክንያቱም በካልቪኒስት ቴዎሎጂ መሰረት አንድ ሰው አስቀድሞ ዳግም ከተወለደ በኋላ ነው የሚያምነው፣ አምኖ አይደለም ዳግም የሚወለደው። ይህንን የእግዚአብሔር ቃል በየትም ስፍራ አይናገርም። አያስተምርም ብዬ ማስበው ነገር አይደለም። አክቹአሊ የትም ቦታ አይናገርም። የትም ቦታ እናንተ የምታጣቅሷቸውን ክፍለ መንባባቶችን አላቅም አይደል? እነኛን ክፍለ መንባባቶችንም በአውደ መንባብ ፈትሼ ገምግሜ አይቻቸዋለሁ። እናንተ የምትሉትን ግን አይልም። አራተኛው ነጥብ ይሄ እኔ ዳንኩትኝ እግዚአብሔር አስቀድሞ ሕይወት ስለሰጠኝ፣ ለዚህም ከዘላለም ዘመናት በፊት ስለመረጠኝ፣ ለዚህ ድነት ስለመረጠኝ። አብዛኛው ሰዎች ደግሞ እየጠፉ ያሉቱ ደግሞ ዓለም ሳይፈጠር እግዚአብሔር ለመዳን ስላልመረጣቸው ነው ማለት ነው። አምስተኛ ነጥብ ሊጠፉ ላሉ ሰዎች ወንጌል ስትሰብክ ወይ መስበክ አንደኛ ተስፋ እንደሌላቸው እግዚአብሔር ለመዳን ስላልመረጣቸው ክርስቶስ ስለ ኃጢአታቸው እንዳልሞተ እያወቅ ልብ እያወቀ ተስፋ እንዳላቸው መንገር ውሸታም እንደሚያደርጋቸው በዚህ አስቀድሞ በማወቃቸው ክርስቶስ ለአንተ ለኃጢአት ሞቷል ብሎ ማይናገሩ ካልቪኒስቶች እንዳሉ ታውቃላችሁ። እንዲህ ብሎ አይሰብኩ። ስለዚህ ስንቶቻችሁ ይህንን ትናገራል? ለአንድ ኃጥ ስትሰብኩ ኃጢአተኝነቱን ብቻ መግለጽ ሳይሆን ለአንተ ኃጢአት ክርስቶስ ሞቷል ብላችሁ መስበክ ትችላላችሁ። ተናግረ እንደሆነ ደግሞ ውሸታም ትሆናለህ ማለት። ምክንያቱም አዲስ ታይም ካሉ አብዛኞቹ ህያዋን ከሆኑ ሰዎች አብዛኞቹ ለሲኦል እግዚአብሔር የመረጣቸው እንደሆነ እናውቃለን በእናንተ አስተምሮ መሰረት፣ ምንም እንኳን በመጽሐፍ ቅዱሱ ባይሆን ማለት ነው። ሁለተኛው ነጥብ እንዲድኑ እግዚአብሔር ስላልመረጣቸው አዳኛቸው ደግሞ አይደለም ማለት ነው። አዳኛቸው አይደለም፣ ለማዳን አስበው አያውቅም። እነኚህን ግለሰቦች እግዚአብሔር ላድን ብሎ አላሰበም። በልቡ ውስጥ ይሄ ሀሳብ የለም። ከዘላለም ነው የሌለው ባይዘው የለም። ስለዚህ አዳኛቸው አይደለም ማለት ነው የምትሉ ከሆነ በምን ሴንስ አዳኝ እንደሚሆን ትነግሩኛላችሁ። ሶስተኛው ነጥብ ደግሞ የአንተ መዋሸት ብቻ ሳይሆን እግዚአብሔርንም ውሸታም ታደርገዋለህ። በመጽሐፍ ቅዱስ እግዚአብሔር የተናገራቸውን ነገሮች ሁሉ ውሸት ነው የሚሆኑት ማለት ነው። ስለዚህ እግዚአብሔርም ውሸታም ይሆናል ማለት ነው። እዚህ አምስተኛው ነጥብ ውስጥ 3 ነጥቦችን ተመልክተናል ማለት ነው። ስድስተኛው ነጥብ ዓለም ሳይፈጠር እንድትድን እግዚአብሔር መርጦ ዳግም በመውለድ እንድታምን ያደረገ ከሆነ ደግሞ ሲኦል የገቡትም ስላላመኑ ሳይሆን በእነርሱ መስራት የሚገባውን እግዚአብሔር ስላልሰራ ነው እነርሱ ያላመኑት። በአንድ ኤቲስትና በአንድ ካልቪኒስት መካከል የተደረገ ኢንተርቪው ሌላ ጊዜ አስተማቸዋለሁ። ኤቲስቱ ድሮ ካልቪኒስት የነበረ በኋላ ላይ ኤቲስት የሆነ ካልቪኒስት ቴዎሎጂያንን ጠርቶ ሲጠይቆ ይህንን ያረጋገጠበትን ቦታ አሳያቸዋል። ለዚህ እግዚአብሔር በአንድ ኃጢአተኛ ልብ ውስጥ መስራት ያለበት አለ። በካልቪኒስቶቹ አስተምሮ መሰረት ያ ዳግም መውለድ ነው። እግዚአብሔር ዳግም መውለድ ሲገባው ዳግም ሳይወልድ ስለቀረ ነው ማለት ነው። አንድ ኃጢአተኛ ሲኦል የገባ ያለው አብዛኛው ሰው ወደ ሲኦል እየነጎደ ያለው እግዚአብሔር መስራት የሚገባው ነገር ስላልሰራ ነው። ኃጡ ማመን ሲገባው ስላላመነ ሳይሆን ኃጡ ከማመኑ በፊት እግዚአብሔር ዳግም መውለድ ሲገባው ዳግም ስላልወለደ ነው ማለት ነው እየጠፋ ያለው። እናንተ አስተምሮ የሚያሳዩ ያ ስለሆነ አንተም ያመንከው ካላመኑቱ ደግሞ የተሻልክ ስለሆንክ ነው ማለት ነው። ምክንያቱም እግዚአብሔር ዓለም ሳይፈጠር ለድነት መርጠውሃልና ዓለም ሳይፈጠር በፊት ለመዳን የተመረጠ በመሆን የተሻልክ ነህ። ከማን ካልተመረጡቱ የተሻልክ ነህ። አይደለሁም መቼስ አትለኝ። ከኔ አይደለም ምናምን ብላችሁ ቃላ ጨውታ ልታበዙ ትችሉ ይሆናል። ካንተ ባይሆንም ስቲል ነው ተመርጣል። በመመረጥ የተሻልክ ነህ። ስለዚህ አንተ የምታምነው እምነት ከሆነ እግዚአብሔር ውሸታም ነው። መጽሐፍ ቅዱስ እንኳን በአግባቡ መደረስ ያልቻለ አምላክ ነው። ክርስቶስ ለሁሉ ሰው አልሞተም ለጥቂቶቹ ነው የሞተው ብሎ እኮ ቃል በቃል ተናግሮ እኮ መጨረስ እኮ ይችላል። ሲደርስ ግን ሁሉ እንዲድኑ የሚወድ ጳውሎስ እንደሚለው እያለ ሲል ዲሲቭ ያደረገ ነው፣ እያሳሳተ ነው ያለው ማለት ነው። እግዚአብሔር መዋሸት የማይችል አምላክ ከሆነና ማለት የፈለገውን የደረሰ እንደሆነ አንተ ውሸታም ነህ ማለት ነው። የእግዚአብሔርን ቃል ውሸት የምታደርግ እግዚአብሔርንም ውሸታም የምታደርግ ለኃጢአተኛ ተስፋ እንዳይኖር አድርገ ተስፋን የነሳ ክርስቶስ የዓለም አዳኝ እንዳይሆን ያደረገ ለራስህ ብቻ አዳኝ ያስቀረ ናርሲስት ነህ ማለት ነው። ስለዚህ 6 ነጥቦችን በአንድነት ማንበብ የምትፈልጉ ካላችሁ ስክሪንሻት እንድታደርጉ እዚህ ጋር ያለውን ስክሪንሻት ማድረግና ማንበብ ትችላላችሁ ማለት ነው። ስለዚህ ነጥብ በነጥብ ለመመልከት ጋር ስንሄድ ዛሬ እንድትረዱልኝ የምፈልገው ነገር ቢኖር የመጀመሪያው ጉዳዩ እግዚአብሔር ሰዎችን ይመርጣል ወይስ አይመርጥም ሳይሆን የተመረጡት እነማን ናቸው አንደኛ። ሌላኛው ደግሞ ምን እንዲሆኑ ነው የተመረጡት የሚለው ነው ልዩነትን የሚፈጥረው። ካልቪኒስቶችንና እኛ መጽሐፍ ቅዱስ አማኞችን የሚለየው ለዚህ ጥያቄ የምትሰጡት ምላሽ ነው የሚለየን። የተመረጡት እግዚአብሔር እንደሚመርጥ እኔም አምናለሁ፣ ግን ካልቪኒስቶቹ እንደሚያምኑት አይደለም ማምነው። ጥቂት ሰዎች እንዲድኑ ሌሎቹ እንዲጠፉ እግዚአብሔር መርጧል ብዬ አይደለም ማምነው። የትም ቦታ ላይ መጽሐፍ ቅዱስ እንደዛ ስለማይናገር ማለት ነው። እነሱ ላስተምሯቸው የሚያጣቅሷቸውንም ክፍል መንባባቶች አንድ በአንድ ገምግሜም ያንን አስተምሮ ከመጽሐፍ ቅዱስ ውስጥ ስላላገኘው ማለት ነው። የተመረጡት እነማን ናቸው? እግዚአብሔር አማኞችን እንደሚመርጥ አምናለሁ። መጽሐፉ የሚያሳየው ያን ስለሆነ ኤፌሶን 1:4 ይጠቅሳል። ኤፌሶን 1:4 በአውደ ምንባብ የፈታሁትን ቪዲዮ ሄዳችሁ ማየት ትችላላችሁ። በዛ ክፍል ምንባብ ውስጥ ተመርጣችኋል ተብሎ የተባሉት ያመኑ ሰዎች ናቸው። በክርስቶስ ያሉ አማኞች ናቸው። በክርስቶስ ከመሆኔ በፊትም ተመርጬ ነበር የምትሉ ካላችሁ ማውራት ይቻላል።
መወያየትም ይቻላል። ሁለተኛ ምን እንዲሆኑ የተመረጡት? ካልቪኒስቶቹ እንደሚሉት ከሆነ ዓለም ሳይፈጠር በፊት ኃጢአተኛው ነው እንዲድን የተመረጠው ነው የሚለው። መጽሐፍ ቅዱስ የሚለው ደግሞ በክርስቶስ ያለው አማኙ ነው የተመረጠው። ሲድንም ደግሞ ሲመረጥም ደግሞ ለመዳን እንደሆነ አይደለም የሚናገረው። በፊቱ ቅዱሳን ነውር የሌለን በፍቅር እንድንሆን መረጠን ነው የሚለው ጳውሎስ። ስለዚህ ለእነኚህ ነገሮች ነው የመረጠው። ኤፌሶ ምዕራፍ 1 ከቁጥር 4 ያልገባ አማኝ ካለ ኤፌሶ ምዕራፍ 2 ከቁጥር 10 አንብብ። ኤፌሶ ምዕራፍ 2 ከቁጥር 10ም አንብበ ካልገባ ኤፌሶ ምዕራፍ 4 ከቁጥር 1 አንብብ። እነኚህ ሶስቱ ቁጥሮች ተመሳሳይ ሐሳብን ነው እየገለጡ ያሉት። የሆኑ ጥቂት ሰዎችን እግዚአብሔር ለይቶ እንዲድኑ መርጧል እያለ አይደለም ያለው። በእግዚአብሔር ፊት መሆን ያለባቸው ነገር ምልልስን ነው እያለ ያለው። ያን እንዲሆኑ ነው እግዚአብሔር እንደመረጣቸው የሚናገረው። ስለዚህ ለነኚህ ለሁለት ጥያቄዎች የምንሰጣቸው ምላሾች ከካልቪኒዝም አስተምሮ ጋር እንስማማለን ወይስ አንስማማም የሚለውን ባውንደሪ ያበጅልናል፣ መስመር ያበጅልናል ማለት ነው። ሁለተኛው ደግሞ ምርጫ የሚለውን ቃል ባገኘን ቁጥር የምንከትበው የምርጫ አስተምሮ ብሎ ነገር የለም። ያለው ምርጫ የሚል ቃል ነው። ዶክትሪን ኦፍ ኤሌክሽን ብሎ ነገር የለም። ሲስተማቲክ ቴዎሎጂያኖች ናቸው ዶክትሪን ኦፍ ኤሌክሽን ብለው ኤሌክሽን የሚል ቃል ባገኘን ቁጥር ሁሉ ያንን ዶክትሪን ኦፍ ኤሌክሽን ብሎ ያስቀምጡትን አስተምሮ በዚህ ቃል እንድንከትብ ኢንጀክት እንድናደርግ ያደረጉን። ነገር ግን እንደ አንድ መጽሐፍ ቅዱስ አማኝና በትክክል መጽሐፍ ቅዱስ መተርጎም እንዳለበት እንደሚያስብ ሰው ማድረግ የሚገባን ምርጫ፣ የተመረጠ የሚሉ ተመሳሳይ ቃላቶችን ስናገኝ ያንን ቃል በተጻፈበት አውደ ምንባብ ነው መፍታት ያለብን። የካልቪኒስት ቴዎሎጂያኖችን ኮሜንታሪ ማንበብ ትችላላችሁ። ኤፌሶ ምዕራፍ 1 ከቁጥር 4 ለመፍታት የሚያጣቅሷቸው ክፍለ ምንባባቶች ዮሐንስ ወንጌል ምዕራፍ 15 ከቁጥር 16ን ያጣቅሳሉ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 እና ኤፌሶ ምዕራፍ 1 ከቁጥር 4 ላይ ያለው ምን ያገናኛቸው? ተመሳሳይ ሐሳብ አይደለም እኮ። አንዱ በክርስቶስ እንደተመረጠው ነው የሚናገረው። ኤፌሶ ምዕራፍ 1 ከቁጥር 4 ላይ አብ ነው የመረጠው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ላይ ተመራጮቹ ደቀ መዛሙርት ናቸው። ሲመረጡም ደግሞ ፍሬ እንዲያፈሩ ነው፣ በወንጌል ማለት ነው። ተመሳሳይ ነገር አይደለም። ነገር ግን ኤሌክሽን የሚለው ቃሉ ብቻ ስላለ ይህ ኖስቲክ ቴዎሎጂያቸውን ቃሉ ላይ ለመከተብ ስለሚፈልጉ ኤሌክሽን የሚሉ ቃላቶችን ሁሉ አስተምሯቸውን በዛ ቃል ላይ መከተብ ቃጣቸዋል ማለት ነው። የልጁን ቃል ለመጠቀም ያህል ይህንን ቃል ባገኘን ቁጥር አስቀድመን ያመነውን ስልታዊ ስነ መለኮት ወደ ቃሉ ከመከተብ ይልቅ አንዳንዱን የቃሉን ክስተት ቃሉ ባለበት አውደ ምንባብ መፍታት ነው ማለት ነው የሚጠበቅብን። ስለዚህ ዶክትሪን ኦፍ ኤሌክሽን ብለን ያነገብነውን አስተምሮ ምርጫ፣ መመረጥ የሚሉ ቃላቶች ባሉበት ክፍል ምንባብ ይህንን አስተምሮ መጫን ሳይሆን ያለብን ኤፌሶን 1:4 ላይ መርጣቸዋል ወይ መረጠን ብሎ ሲል ለማናቸው የተመረጡት፣ ምን እንዲሆኑ የተመረጡት ሚሉ ጥያቄዎችን ክፍል ምንባቡ መጠየቅ ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ሲመጣም እንደገና ወርደን እነማናቸው የተመረጡት፣ ምን እንዲሆኑ የተመረጡት፣ መች ነው የተመረጡት፣ በማን የተመረጡት የሚሉ ጥያቄዎችን መጠየቅ ነው። አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 4 ጋር ሲመጣ እንደ አዲስ ያንን ቃል መገምገም ይኖርብናል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 13 እና 14 ጋር ሲመጣ እንደዚያ ማለት ነው እንጂ እነኚህ አሁን ያጣቀስኳቸው ክፍል ምንባባቶች በሙሉ ስለ አንድ ርዕሰ ጉዳይ ያወራ ነው። ያም ዓለም ሳይፈጠር እግዚአብሔር ጥቂት ሰዎች እንዲድኑ መርጧል የሚለውን ሲስተማቲክ ቴዎሎጂ ያነገብነው ስልታዊ ስነ መለኮት ስለነገረን ያንን ክፍል ምንባቡ ላይ ተጭነን መከራከር የለብንም። ስለዚህ እግዚአብሔር ከረዳን ወደፊት እኚህ ቃላቶች ያሉበትን እያንዳንዱ ክፍል ምንባባቶችን ነቅሰን አውጥተን በዚህ ክፍለ ምንባብ ውስጥ እነማን ናቸው የተመረጡት፣ ምን እንዲሆኑ የተመረጡት፣ መች ነው የተመረጡት የሚሉ ቃላቶችን አናላይዝ የምናደርግ የምንገመግም ይሆናል ማለት ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ያልቆጠረው ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ ያደረገው ክርስቶስ እንደሆነ እናውቃለን። ይህንን ያደረገው ለመረጣቸው ለጥቂቶቹ እንደሆነ የሚገልጽ ምንባብ አለ? ቤትም ቦታ የለም። አንድ ጥቅስ እኮ አንድ ነው የሚጠበቅባችሁ እኮ ማምጣት፣ አንድ ጥቅስ ማምጣት ነው የሚጠበቅባችሁ። ሊሚትድ አቶንመንት ትክክል መሆኑን ለማሳወቅ አንድ ጥቅስ በቂ ነው። ግን አንድም ቦታ ላይ ክርስቶስ ለጥቂቶቹ እንደመጣ የሚናገር ክፍል ምንባብ የለም። ይልቁንም የእግዚአብሔር የማዳን እቅዱ ግን ሁሉ ለማዳን እንደሚፈልግ ነው የሚናገረው። ሁሉ ወደ ንስሐ እንዲደርሱ እግዚአብሔር እንደሚፈልግ ይናገራል። ሁሉ የሚለው ቃል የተመረጡትን እንደሚያሳይ እንደምታስበው አውቃል። ነገር ግን አውዱ ይደግፋል ወይ? ይህንን አፈታታችሁን ይደግፋል ወይ ነው ጥያቄው። ስለዚህ እግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር የባሪያ መልክ ይዞ የመጣው ክርስቶስ ስለ ሰው ልጅ ሁሉ ነው፣ ስለ ጥቂቶቹ ስለተመረጡ አይደለም። ልጁ ግን እዚህ ጋር ሲለጥፍ ሁሉን ማድረግ የሚችል አምላክ የመረጣቸው ለማዳን ክብሩን ትቶ ዝቅ ማለቱ ነው የሚለው። ክብሩን ትቶ ዝቅ ሲል የተመረጡትን በልቡ ላይ በመያዝ ነው፣ እነሱ ለማዳን በማለት ነው ብሎ ነው እያሰበ ያለው። ነገር ግን ኃጢአተኛ ሆኖ ለመዳን የተመረጠ ነው የሚል ምንም ክፍለ ምንባብ ላይ የትኛውም ክፍለ ምንባብ ይህንን አስተምሯችሁን አይደግፍም። አንድ ኃጥእ ከማመኑ በፊት የተመረጠ እንደሆነ የሚናገር
ጥቅስ የለም። እንደተመረጠ የሚናገር ክፍለ ምንባብ እስራኤላውያን እንደተመረጡ ይናገራል። ያም ለሰርቪስ ነው፣ ለአገልግሎት ነው። እግዚአብሔር እንዲጠቀምባቸው ለሆነ ፐርፐስ ተመርጠዋል። ከዛ ባሻገር ግን አንድ ኢንዲቪጁዋል አንድ ግለሰብ ዓለም ሳይፈጠር እንዲድን እንደተመረጠ የሚናገር ጥቅስ ግን የለም። አራተኛ ነጥብ የአዳንን ምንድነው የማዳንን ሚና የሚጫወተው ምንድነው የሚለውን ካልቪኒስቶች አጥርቶ አያውቁት። ለዚህ ነው ሊሚትድ አቶንመንት ሲባል አቶንመንቱ ያድናል፣ ስሬቱ ያድናል፣ የማዳንን ሚና ይጫወታል የሚል ፕሪዛምፕሽን አላቸው፣ ፕሪሰፖዚሽን አላቸው፣ ቅድመ ሐሳቢያ አለባቸው ማለት ነው። ቅድመ ሐሳቢያቸው ያድናል ብሎ የሚሉትን በመጽሐፍ ቅዱስ ብርሃን ስንፈትሽ ግን አስፈላጊ ነው። አስፈላጊ ነው። ይሄ አስፈላጊ የሆነው ኮምፖነንቱ ግን የማዳንን ሚና እንደሚጫወት ግን የሚናገርበት ክፍል ምንባብ ግን አናገኝም። በዚህ ልጣፉ ላይ ይሄኛው ካልቪኒስት ሲለጥፍ በዚህ ፍቅር መዳኑን የሚረዳ ሰው ለመታበይ አይቃጣውም ብሎ ይላል። ስለዚህ በምን የዳነ ብለን ስንጠይቅ በዚህ ፍቅር መዳኑን የሚረዳ ሰው ነው እያለ ያለው። ስለዚህ ፍቅር አድኗል እያለ ነው ያለው። ፍቅር እንዳዳንን በየትም ቦታ ላይ መጽሐፍ ቅዱስ አይናገርም። ካልተናገረ ታዲያ ምን እንደሚያድነን ነው የሚናገረው። የማዳንን ሚና ምንድን ነው የሚጫወተው የሚለውን ጥያቄ ግን ማሰብ አለብን። ምንድን ነው የማዳንን ሚና የሚጫወተው? እምነት ነው? ካልቪኒስት አይደሉ ነን ካልቪኒስቶች አብዛኞቹ እምነት እንደሚያድናቸው ያስባሉ። በወንጌላት ላይ እምነትሽ አድኖሻል፣ እምነትህ አድኖሃል የሚለውን ጥቅስ የሚያስቡ አይታጥ። በወንጌላት ላይ ጌታችን ኢየሱስ ክርስቶስ እምነትሽ አድኖሻል፣ እምነትህ አድኖሃል የሚለው ንግግር ታስቡ ይሆናል። ይሄ ንግግሩ ግን ከደዌ ጋር ከስጋ ደዌ ጋር በተያያዘ የተወራ ነው እንጂ ኤፌሶን ምዕራፍ 2 ከቁጥር 8 ጋር ባለው መዳን ሴንስ እምነት እንደሚያድን ቤትም ቦታ ላይ አይናገርም። እምነት አስፈላጊ አይደለም አላልኩኝም። እኔ ያላልኩትኝን እንዳሰሙ እኔ ያልኩ ያለሁትኝ እምነት አስፈላጊ ነው። ይሄ አስፈላጊ የሆነው እምነት ግን አክቹአሊ የማዳንን ሚና የሚጫወተው እምነት እንደሆነ ግን ቤትም ቦታ ላይ አይናገርም ነው ያልኩ ያለሁትኝ። ስለዚህ ያዳንን ምንድነው የማዳንን ሚና የሚጫወተው ምንድነው ሚለው መመለስ አለብን። ይሄንን ጥቂት እየቆየን በመጽሐፍ ቅዱስ ብርሃን የምንመልስ ይሆናል ማለት ነው። አምስተኛ መታበይ የሚለው ቃል እዚህ ጋር ልብ በሉ። ለመታበይ አይቃጣው። ማን ነው ለመታበይ የማይቃጣው ባል የሚረዳ ሰው ነው። ምንን የሚረዳ ሰው ተብሎ ሲባል ከላይ ጀምረን ስናነብ ሁሉን ማድረግ የሚችል አምላክ የመረጣቸው ለማዳን ክብሩን ትቶ ዝቅ ማለቱን። ስለዚህ ሁሉን የሚችል አምላክ ክብሩን ትቶ ዝቅ ሲል ዝቅ ያለበት ዓላማ የመረጣቸው ለማዳን ነው ብሎ ይላሉ። እኔ ለምሳሌ ክርስቶስ ከእግዚአብሔር ጋር መተካከልን መቀመጥ እንደሚገባ ነገር ሳይቆጥር መምጣቱን አምናለሁ። ሲመጣ ግን የመረጣቸው ለማዳን ነው ብዬ ግን አላምንም። ያ ማለት ለመታበይ ይቃጣለው ማለት ነው። ለማዳን ክብሩን ትቶ ዝቅ ማለቱንና ለውርደት ሞት ራሱን አሳልፎ መስጠቱን ሁለተኛውን አምናለሁ። መጀመሪያውን ግን አላምንም። ለውርደት አሳልፎ ለሞት አሳልፎ መስጠቱን እና በዚህ ፍቅር መዳኑን ፍቅር እንዳዳንን አላምንም። ለምሳሌ ቤትም ቦታ ላይ መጽሐፍ ቅዱስ ስለማይናገር እንዲህ የማምንበት ምክንያት የለኝም። እሱ ራሱ ለምን በፍቅር እንደዳነ ፍቅር እንዳዳነው ለምን እያሰበ እንደሆነ ምንም አውቀው ምክንያት የለኝም። ስለዚህ እኔ እታበያለሁ ማለት ነው። እንደኔ ያሉ ሰዎችስ ይታበያሉ ማለት ነው? ለመታበይ ይቃጣቸዋል ማለት ነው? አይመስለኝም። ስድስተኛ ነጥብ የካልቪኒዝም አስተምሮ እውነት ከሆነ አንደኛ ተስፋ ኤፌሶን መልእክት ምዕራፍ 2 ላይ ተስፋ የላችሁም ብሎ ይላቸዋል። አሕዛቦችን ተስፋ እንዳልነበራቸው በዚያን ጊዜ ተስፋ አልነበራችሁም ብሎ ይላቸዋል። የምር እነኚህ ሰዎች የተመረጡ ከሆነ ያውም ዓለም ሳይፈጠር እንዲድኑ የተመረጡ ከሆነ የእግዚአብሔር እቅድ የማይጨነግፍ ከሆነ እነኚህ ሰዎች ተስፋ አልነበራቸው ሲባል ተስፋ ነበራቸው። ተስፋ እንደነበራቸው ግን አያውቁም ነበር ጳውሎስ ማለት የነበረበት። ግን ጳውሎስ ካልቪኒስት አይደለም። የካልቪኒስቶችን እሳቤ አንግቦ አይደለም የጻፈ ያለው። እናንተ ካልቪኒስቶችም ተስፋ አልነበረኝም ማለት አትችሉም። የምር ምክንያታዊ ከሆናችሁ ኦነስት ሆናችሁ የምትመልሱልኝ ከሆነ ተስፋ አልነበረኝ ማለት አትችሉም። ተስፋ ነበረኝ፣ ግን ተስፋ እንደነበረኝ ግን አላውቅም ነበረ። በኋላ መጥቶ ወንጌልን ስሰማ እግዚአብሔር አስቀድሞ ሕይወትን ሰጠኝ፣ በዳግም ውልደት ሕይወትን ሰጠኝና አመንኩኝ። አሁን ሳምን ወደ ኋላ ስመለከት ለካስ ተስፋ ነበረኝ፣ ተስፋ አልነበረኝም ብዬ ባልኩበት ጊዜም ተስፋ ነበረኝ ነው ማለት ያለባችሁ። ስለዚህ ጳውሎስ ውሸታም ነው ማለት ነው። ሁለተኛው የጠፉት ሰዎች ለምንድን ነው የጠፉት ወይ ያልዳኑት ለሚለው ጥያቄ መጽሐፍ ቅዱስ የሚሰጠው ስላላመኑ ነው የሚል ግን ኖስቲክ ቴዎሎጂ የምትከተሉት እናንተ ካልቪኒስቶች የምትሰጡት ምላሽ ስላላመኑ ብቻ አይደለም፣ ያላመኑት ራሱ እግዚአብሔር እንዲያምኑ ስላልመረጣቸው፣ እንዲያምኑ ዳግም ውልደት ስላልሰጣቸው፣ ዳግም ስላልተወለዱ ነው የሚል ምላሽ ነው። ከየት ነው ይሄንን ምላሽ ማግኘት የምንችለው? እስኪ አንድ ጥቅስ ስጡኝ። የሚጠፉት ሰዎች እግዚአብሔር ስላልፈለጋቸው እነሱ እንዲጠፉ ስለሚፈልግ እንደሆነ የትኛው ክፍል ምንባብ ነው ይሄንን የሚሰጠው? ሶላ ስክሪፕቸር ትላላችሁ። የእምነቴ መርህ መጽሐፍ ቅዱስ ነው ትላላችሁ። እምነቴ ከመጽሐፍ ቅዱስ የተቀዳ ነው ትላላችሁ። የምር ግን የተቀዳ ነው? ካልቪኒዝም ሙሉ እኮ ከመጽሐፍ ቅዱስ እኮ አልተቀዳም እኮ። ቱሊፕ አምስቱም ነጥቦች ከመጽሐፍ ቅዱስ እኮ አልተቀዱም። የቱ ጋር ነው እምነታችሁ ታዲያ? ዲስቲንክቲቭ ፖይንታችሁ ከመጽሐፍ ቅዱስ ካልተቀዳ የትኛው ነጥባችሁ ነው ከመጽሐፍ ቅዱስ የተቀዳው? ስለዚህ ዲስቲንክቲቭ ፖይንታችሁን ቆም ብላችሁ እንድታስቡ እፈልጋለሁ። እናንተ አንድ ነን ካልቪኒስት ጋር መታችሁ አንተ የዳንከው ሌላኛው ጓደኛ ያልዳነው ለምንድን ነው ብላችሁ ስትጠይቁ ፕሪሳፖዝ ያደረጋችሁት ምላሹ ምንድን ነው?
አንተ የዳንከው እግዚአብሔር ስለመረጠ እርሱ ደግሞ ያልዳነው እግዚአብሔር ስላልመረጠው ነው የሚል ነው። ወይ የጠፋ ሰው አክቹአሊ የሞተ ሰው በጥፋት የሞተው እግዚአብሔር ስላልመረጠው ነው የሚል ፕሪዛምፕሽን አላችሁ። ይህንን ግን እሳቤ ከመጽሐፍ ቅዱስ ውስጥ አናገኝም። ሶስተኛው እንዲድኑ ላልተመረጡት ወንጌል መስበክ ሐሰተኛ ያደርገናል ማለት ነው። ወንጌል የላቸውም እነኚህ ሰዎች፣ ወንጌል አልባ ናቸው። መልካም ዜና ማለት ነው። መልካም ዜናው ምንድነው? እስኪ ላልተመረጡት አልተመረጣችሁም ማለት ነው። ለነኚህ ሰዎች መልካም ዜና አላቸው የላቸውም። እኛ መጽሐፍ ቅዱስ አማኞች ግን መልካም ዜና እናበስርላቸዋለን። ያ መልካም ዜና ምንም እንኳን ኃጢአተኞች ቢሆንም ግን ክርስቶስ ስለ ኃጢአታቸው ሞቷል፣ ተቀብሯል፣ ተነስቷል ብለን ነግራቸዋለን። ይህንን መልካም ዜና ግን እናንተ ትናገራላችሁ ወይ ነው። ግን አብዛኛው ፖስት ሶክ ራሽናላይዝ አድርገው ከጥቂት ካልቪኒስቶች ጋር ስለዚህ ርዕሰ ጉዳይ አውርቻለሁ። ግን ምላሻቸው ከመጽሐፍ ቅዱስ የመነጨ አይደለም። አት ኤኒ ኮስት የያዙትን ፓራዳይም መጠበቅ ነው የሚፈልጉት። ስለዚህ ፓራዳይሙን መጠበቅ ስለሚፈልጉ ፓራዳይማቸው የያዙት እሳቤ ንጽረተ ዓለማቸው ውድቅ እንዳይሆን ምንድነው የሚያደርጉት ማለት ነው? ፖስት ሶክ ራሽናላይዝ ያደርጉና አይ እግዚአብሔር ማን እንደመረጠና ማን እንዳልመረጠ ስለማናውቅ ክርስቶስ ስለ ኃጢአት ሞቷል ብለን ማለት አንችልም ብሎ ይላሉ። ይህንን ሄዳችሁ እስኪ ለጳውሎስ ነገሩት። አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ለቆሮንቶስ ሰዎች ያበሰረውን ወንጌል ያሳስባቸው ያኔ እንዲህ ብዬ ሰብኬ ነበረ ክርስቶስ ስለ ኃጢአታችን ሞቷል ያለ ይቀጥላል። ማን ተመርጦ ነበር ማን ያልተመረጠ እንደሆነ እኔ አላውቅም ስለዚህ አልልም አላለም። ወደ ቆሮንቶስ ከተማ ሲገባ ለሁሉም ክርስቶስ ስለ ኃጢአታቸው እንደሞተ እንደተቀበረ እንደተነሳ ነው የሰበከላቸው። ያመኑት አምኗል፣ ያላመኑት አላመኑም። እስቲል ነው ግን ለእነሱም ቢሆን ክርስቶስ እንደሞተ ነው የተነገራቸው። እናንተስ ይህንን ማድረግ ትችላላችሁ ወይ ነው? ወይስ እንድትዋሹ እግዚአብሔር ያስገደደ ነው? ያው ውሸታሞች ስለሆናችሁ ማለት ነው። ስለዚህ ሐሰተኛ መስካሪዎች ናችሁ ማለት ነው። እውነተኛ የእግዚአብሔር መስካሪዎች አይደላችሁም። ምክንያቱም እግዚአብሔር ስበኩ ወንጌልን ስበኩ ብሎ ሲል ይሄ ወንጌል ነው፣ ለሰው ልጅ መድረስ አለበት። በኃጢአቱና በበደሉ ሙታን የሆነ ሰው ይህንን መስማት አለበት፣ በዚህ ወንጌል በማመን መዳን አለበት ብሎ ነው ይላክ ያለው። እናንተ ደግሞ ወንጌሉን እኮ በቃ አነሳችሁት እኮ አጠፋችሁት። ወንጌል እግዚአብሔር የምስራች ነው፣ በዚህ መንገድ ነው ማድነው፣ በወንጌል የሚያምን ሰው በክርስቶስ የሚያምንን ሰው ነው ማድነው ብሎ ሲልክ እናንተ አይ አምኖ አይደለም የድኑት ምን ሆኖ ሲባል እግዚአብሔር አስቀድሞ ሕይወት ሰጥቶ ነው ዳግም ወልዷቸው ነው እምነት የሚሰጠው እያላችሁ ነው። ስለዚህ ሰዎች እንዳይድኑ የእናንተ አስተምሮ መሰናክል ነው ማለት ነው። ዛሬኛ ደግሞ እዚህ ጋር እያወራን ነው በእግዚአብሔር እቅድ ላይ ከፍ ያለ ነገር ሁሉ የማፍረስ ስራ ነው ያዝነው ማለት ነው። መጽሐፍ ቅዱስ አማኝ ነን እያላችሁ መጽሐፍ ቅዱስ ማታምኑ ስለሆናችሁ። ሌላኛው ነጥብ፣ አራተኛው ነጥብ ወይ አምስተኛው ነጥብ እግዚአብሔር አዳኛቸው አይደለም ማለት ነው። ምክንያቱም ለሁሉ ስለማያስብ ማለት ነው። ሁሉ ወደ መዳን እንዲደርሱ ስለማይፈልግ ሁሉ ብዬ ስል ኦል ዊዛውት ኤክሰፕሽን ነው። ዴስቲኔሽን አይደለም። ኦል ዊዛውት ዴስቲኔሽን ሳይሆን ኦል ዊዛውት ኤክሰፕሽን። ሁሉ ሰው እንዲድን እግዚአብሔር አይፈልግም። በእናንተ ንጽረት ዓለም ጥቂት የመረጣቸው ሰዎች ብቻ እንዲድኑ ነው የሚፈልገው። አብዛኞቹ እንዲጠፉ ነው መሻቱ ይሄ ነው ማለት ነው። ስለዚህ አዳኛቸው አይደለም። ምንም እንኳን አዳኝ ሳይሆን ግን ክርስቶስ ስለ ኃጢአት ሞቷል፣ ተቀብሯል፣ ተነስቷል ብለን ልክ ጳውሎስ ለቆሮንቶስ ሰዎች እንዳበሰረው ወንጌል እንድናበስር ሲልከን እኛንም ውሸታም እያደረገ ለራሱም ውሸታም እየሆነ ነው ያለው ማለት ነው። ግን ነው ወይ ተብሎ ሲባል በፍጹም አይደለም። እግዚአብሔር መዋሸት የማይችል አምላክ ነው። ስለዚህ ሄዳችሁ ይህንን ወንጌል አበስሩ ብሎ ሲል ይሄ ወንጌል ስለሆነ ነው፣ መልካም ዜና ስለሆነ ነው፣ ሰዎች ሊያምኑበት ሊቀበሉት የተገባ እውነት ስለሆነ ነው። ስለዚህ የመዳን ወንጌል ስናበስር እግዚአብሔር እውነቱን ነው የተናገረ ያለው። ሂዱ ብሎ ሲል እውነቱን ነው። መልካምን ዜና በአንደበታችን ሲያኖር ያ እውነት ነው ማለት ነው። ሰዎች ተስፋ አላቸው። ክርስቶስ ስለ ኃጢአታቸው ሞቷል። ለእኛ ኃጢአት ብቻ አይደለም ለሁሉ ነው የሞተው። እግዚአብሔር ስም የተባረከ ይሁን። ሰባተኛና የመጨረሻው ነጥብ ካልቪኒዝም እውነት ከሆነ የዳኑ ሰዎች የዳኑት ካልዳኑቱ የተሻሉ ስለሆኑ ነው። አንተ ካልቪኒስት፣ አንተ የዳንከው ከጠፉ ዘመሮች በዓለም ዙሪያ ካሉ ሰዎች ሁሉ ከጠፉቱ አንተ የተሻልክ ነህ። ከኔ የሆነ ነገር የለም ትለኝ ይሆናል፣ ካንተ የሆነ ነገር የለም ይሆናል። ግን ያንተ ስቴት ግን የተመረጠ ነው። የተመረጠና ያልተመረጠ የሚባል በእናንተ ቴዎሎጂ ስላለ ማለት ነው። መጽሐፍ ቅዱስ የለም ያልኩኝ አይደለም። በመጽሐፍ ቅዱስ ያለው ግን ከእናንተ እጅግ በጣም የተለየ ነው። እናንተ ያልዳነ ሰው የተመረጠና ያልተመረጠ ብላችሁ ከፍላችኋል። በመጽሐፍ ቅዱስ እንደዚህ አይነት ክፍልፋይ የለም። የዳነ ሰው ለምንም የተመረጠ ለመዳን የተመረጠ ያልተመረጠ እንደሆነ መጽሐፍ ቅዱስ ከፋፍሎ አላስቀመጠልንም። ስለዚህ ካልዳኑ ሰዎች አንተ የተመረጥክ ስለሆንክ በመመረጥ የተሻልክ ነህ ማለት ነው። አብዛኞቹ ካልቪኒስቶች ይህን መዝሙር ተዘምሩ ይናል። ከኔ የሆነ ምን አለ ጌታ ትሎ ይሆናል። ከኛ ሆነ እኮ ምንም ነገር የለም። ኦፍ ኮርስ የለም። በማመን ነው። የሚያምኑትን ለማዳን የሚሻ አምላክ ስላለን እኛ ስናምን አድኖናል። በካልቪኒስት ቴዎሎጂ ግን እምነት ራሱ ስራ ነው። ከኔ የሆነ የለም ብላችሁ ስትሉ እምነቱንም ጭምር ነው ያስወገዳችሁ ያላችሁት። ይህንን ማታውቁ ካልቪኒስቶችም ወይም ምናል ካልቪኒስቶችም ካላችሁ እምነትን እንዴት ነው እንደ ስራ ትሪት የሚያደርጉት?
መልካም ስራ የሚያደርጉት እምነትን የሚለውን ሌላ ጊዜ ላይ ሌላም ፖስት አናላይዝ በማድረግ የማሳያችሁ ይሆናል። እስከዛ ድረስ ሳብስክራይብ ያላደረጋችሁ ሰዎች ካላችሁ ባካችሁን ሳብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ ማድረግና ኮሜንት ማስቀመጥ እንዳይረሳ። የማዳን ሚናው የሚጫወተው ምንድነው? ቅድም የጠየቅነው ጥያቄ ወደ መመለስ እንምጣ። ምንድነው የሚያድነው ተብሎ ሲባል ለኤፌሶን ሰዎች በጻፈው የሐዋርያው ጳውሎስ መልእክት ምዕራፍ 2 ከቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። ምን ሰጠን? ሕይወት ሰጠን ነው የሚለው ጳውሎስ። ስለዚህ ምን አደረገ? ሰጠ። ምን ሰጠ? ሕይወት ሰጠ። ለማን ነው ሕይወት የሰጠው ተብሎ ሲባል በኤፌሶን ላሉት አማኞች ነው ሕይወት የሰጣቸው። ማን? እግዚአብሔር። ስለዚህ ይሄ ሁሉ ቃል ገላጭ ቃላቶች ናቸው ማለት ነው። እግዚአብሔር ለምንድን ነው ይሄን ያደረገው? ከምን የተነሳ ነው ይሄን ያደረገው ሲባል መንስኤውን ይናገራል ጳውሎስ። በምህረቱ ባለጠጋ ስለሆነ የሚል ቃል አስፈላጊ ነው። ምህረት አድኗቸዋል አላለም። በምህረቱ ባለጠጋ ስለሆነ ግን ሕይወት ሰጠ እያለን ያለው። ከወደደን ከትልቅ ፍቅሩ የተነሳ ሕይወት ሰጠን እያለን ያለው። ስለዚህ ፍቅሩ አድኗቸዋል አይልም። ልክ ቀደም ካልቪኒስቶቹ እንደሚለው ማለት ነው። እዚህ ጋር በዚህ ፍቅር መዳኑን የሚረዳ ይላል። ከዚህ ፍቅር የተነሳ ብሎ ቢል መጽሐፍ ቅዱሳዊ ይሆን ነበር። ይሄ ክፍል ግን መጽሐፍ ቅዱሳዊ አይደለም። በፍቅር እግዚአብሔር አላዳነንም። በፍቅር ማዳን ቢችልማ ልጁ መልአክ ባላስፈለገው ነበር። ነገር ግን ክፍሉ የሚለው ግን ከወደደን ከትልቅ ፍቅሩ ምን የተነሳ መንስኤ አለው ማለት ነው። ፎር የሚለው ሪዝን ክሎዝ አለ እዚህ ጋር ማለት ነው። ምን አደረገ? ሕይወት ሰጠን። በጸጋ ምን አድርጋችኋል? ድናችኋልና። ቁጥር 8 ጋር ስትደርሱ ጸጋው በእምነት አድኗችኋልና። ምን አድርጋችኋል? አድኗችኋል። ምንድን ያዳነው? እምነት አይደለም። እንደገና አንብቡት። እምነት አድኗችኋል አይልም። ጸጋውን ያዳነው። ጸጋው ግን በምንድን ያዳነው? በእምነት ነው ያዳነው። ይሲ እምነት ነሰሰሪ ነው፣ አስፈላጊ ነው። አንድ ሰው ካላመነ አይድንም። ሲያምን ግን የማዳን ሚና የሚጫወተው ግን ጸጋው ነው የሚያድነው። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ስለዚህ እዚህ ቦታ ላይ ስጦታ የተባለው ምንድን ነው የሚለውን ሌላ ጊዜ በደንብ በሌላ ቪዲዮ የሚመጣ ይሆናል። ለቲቶ ጳውሎስ በጻፈው መልእክቱ ደግሞ ምዕራፍ 3 ከቁጥር 5 ላይ እንደ ምህረቱ መጠን፣ አሁንም አያችሁ ምህረት መጣ። እንደ ምህረቱ መጠን፣ በምህረቱ አይልም፣ እንደ ምህረቱ መጠን አኮርዲንግ ቱ ሂዝ መርሲ ማለት ነው። ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ ምን አደረገን? አዳነን እንጂ። ስለዚህ አድኗል። ስለዚህ እንዴት ነው ያዳነው? ሃው የሚለውን ምላሽ ጳውሎስ ይነግራል እዚህ ጋር ለቲቶ። እንዴት ነው ያዳነው? ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ። ይሲ አዲስ ልደት አለ ማለት ነው። አዲስ ልደት አንድ ሰው ዳግም ተወለድኩኝ ካለ ድኛለሁ ነው እያለ ያለው። ባይዜ ካልቪኒስቶች አዲስ ልደትና መዳንን ይለዩታል። ኖ ሃው ለሚለው ጥያቄ እንዴት ነው የዳንኩት ሲባል በአዲስ ልደት ነው የዳንኩት፣ ባይ ሪጀነሬሽን የዳንኩት። ባይ የሚለውን ቃል እዚህ ጋር ማየት ትችላላችሁ። by the washing of regeneration. How did he saved us ተብሎ ሲባል he saved us by the washing of regeneration and renewing of the Holy Ghost ማለት ነው። በዚህ ነው ያዳነን ነው እያለ ያለው። ስለዚህ ድነት የሚለው ቃል ባለበት ክፍል ምንባብ ላይ ዳግም ውልደትን ወይ አዲስ ልደትን ማስገባት ይችላል ማለት ነው። ምክንያቱም አዲስ ልደት how የሚለውን የሚመልስልን ነገር ስለሆነ this is how God saved us የሚለው ነው የሚያሳየው ማለት። እንዲህ ነው እግዚአብሔር ያዳነን፣ በዳግም ውልደት ነው ያዳነን፣ በአዲስ ልደት ነው እግዚአብሔር ያዳነን ማለት ነው። እሺ ካስቀደመው መወሰንና ከምርጫ ጋር የተያያዙ ብዙ ቪዲዮዎችን እስካሁን ድረስ ሰርቻለሁ። ኤፌሶን መልእክት ምዕራፍ 1 ከቁጥር 4 ላይ በክርስቶስ የሆነ ምርጫ የሚለውን ቪዲዮ በመጫን ኤፌሶን መልእክት ምዕራፍ 1 ከቁጥር 4 እንዴት መፈታት አለበት እንዴት መፈታት የለበት የሚለውን ለመረዳት የምትሹት ሰዎች ካላችሁ ያንን ቪዲዮ እንድትመለከቱ ይሁን። አስቀድሞ መወሰን በምርጫ የተመረኮዘ ድነት የሚለው ኤፌሶን መልእክት ምዕራፍ 1 ከቁጥር 5 ላይ ያለው አስቀድሞ መወሰን የሚለው ቃል እንዴት ነው መፈታት ያለበት የሚለውን በደንብ እዛ ላይ በደንብ አብራርቻለሁ። በካልቮ አርሜኒያን ሲስተም ከተጠቃሳሰብስ እንዴት ልላቀር? አብዛኛው ሰው አርሜኒያኒዝም የካልቪኒዝም ተቃራኒ አድርጎ ነው የሚያስበው። የምር ግን ተቃራኒ ነው ወይ ተብሎ ሲባል ተቃራኒ አይደለም። ስለዚህ በካልቮ አርሜኒያን ሲስተም ከተጠቃሳሰብ እንዴት ልላቀቅ በሚለው ላይ እዛ ላይ ፍንጭ ለመስጠት ሞክሬያለሁ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ላይ ጌታችን ኢየሱስ ክርስቶስ እኔ መረጧችሁ እንጂ እናንተ አልመረጣችሁኝም ብሎ ሲል ምን ማለቱ ነው? ኢየሱስ የሚድኑትን መርጧል የሚለውን ቪዲዮ በመመልከት ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 እንዴት መፈታት አለበት እንዴትስ መፈታት የለበትም የሚለውን ለመረዳት እንድትመለከቱ ይሁን።
እስካሁን ድረስ ሳብስክራይብ ያላደረጋችሁ ፕሊስ እባካችሁን ሳብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች አጋሯቸው። ብዙ በጣም ብዙ በዚህ ጥያቄ የሚጨናነቁ ሰዎች አሉ። በራሳቸው ለመስራት እምቢ ብሏቸው ከብዷቸው ሊሆን ይችላል የተጨናነቁ ያሉ የዩኒቨርሲቲ ተማሪዎች አሉ። በዩኒቨርሲቲ አካባቢ በጣም በጅማ አካባቢ ለሚማሩት፣ ወላይታ ሶዶ አካባቢ ለሚማሩት፣ አርባ ምንጭ ላይ ለሚማሩት ሼር አድርጉላቸው። እዚህ አካባቢ ላይ ያሉ ሰዎች ካልቪኒዝም በጣም በስፋት ለመሰራጨት በሚያደርገው ሙከራ ባይብል ስቱዲዎችን ኢንፊልትሬት አድርገው ውዝግብ እየዘሩ ስለሆነ ያንን ውዝግብ ለማብረድ ባካችሁን ይህንን ቪዲዮ ለሌሎች ሼር እንድታደርጉ ይሁን እና ደግሞ ይህ ቪዲዮ ደግሞ በአልጎሪዝሙ ዲቴክት ተደርጎ ደግሞ ለሌሎቹ እንዲሰራጭ ኮሜንት ማድረግ እንዳይረሳ። እሺ ወደ ልጁ ምላሽ ጋር እንምጣ። ስለዚህ 6ቱ ነጥቦች እነኚህ ናቸው። 6ቱ ነጥቦች ቀደም አስቀምጫለሁ፣ ያን ስክሪንሾት ማድረግ ትችላላችሁ። ልጁ እንዲህ ይለናል፣ that is what you stand for and good for you። እኔ በምርጫ አምናለሁ፣ አንተ አላመንክም። ካልቪኒስቶች በዚህ መጽሐፍ ቅዱስ ያምኑ ብቻ አይደለም ፕሪሰፖዝ የሚያደርጉት፣ በንግግርም ፕሪሰፖዝ ያደርጋሉ። አንደኛው ማሳያ ይሄ ነው። እኔ አምናለሁ ብሎ ለራሱ አምኖ እኔ እንደማላምን አድርጎ ነው ያወራለው። እስካሁን ድረስ ባወራውትኝ እኔ እንደማላምን አውርቻለሁ እንዴ? እሱም ያምኑን አይነት ምርጫ አላምንም እኔ። ያ ማለት እኔ አላምንም ማለት አይደለም። እኔ ማምኑ ይራሴ አለኝ። እኔ ማምኑ መጽሐፍ ቅዱሳዊ አይደለም ወይስ ነው የሚለው ላይ መወያየት ሲቻል አንተ አላመንክም ይለኛል። አንድ ክፍል ይዘን እንኳን ለመረዳት ብንሞክር የተለያየ አተረጓጎም ስለምንጠቀም ልንስማማ አንችልም። ስምምነት ላይ መድረስ አንችልም። ለምንድን ሲባል በአንድ ክፍል ማንስማማው የተለያየ አተረጓጎም ስለምንጠቀም ነው ይላል። ካልቪኒስቶች ምን አይነት አተረጓጎም ዘዴ ነው የምትጠቀሙት? እኔ የምጠቀመው የአተረጓጎም ዘዴ ኢንዳክቲቭ ሜተድ ባይብል ስተዲ ነው። ኢንዳክቲቭ ሜተድ ነው የምጠቀመው ዊዝ ዲዳክቲቭ ሪዝኒንግ ማለት ነው። ሌላ ጊዜ እናንተ ምን እንደምትጠቀሙ ከእናንተው ጽሁፍ ማሳየውናል። እንዴት ኢንዳክቲቭ ሜተድን ትታችሁ ኢንዳክቲቭ ሪዝኒንግን እንዴት እንደምትጠቀሙ አሳያለሁ። ይሄ ምን ማለት ነው የሚለው ካላወቃችሁ ችግር የለውም፣ ሌላ ጊዜ በደንብ ማሳየውናል። ለአሁኑ ግን ኢንዳክቲቭ ሜተድ ማለት በውስጡ 3 ደረጃዎች አሉ፣ መመልከት፣ መተርጎምና መተግበር። ስለዚህ የተመለከትኩትን ያንኑ ተርጉሜ ከህይወቴ ጋር የሚዛመደውን አዛምዳለሁ ማለት ነው። እናንተ ግን እንዴት ነው የምትተረጉሙት? ስለዚህ አንድ ክፍል ምንባብ ይዘን ለመወያየት ብንጀምር ራሱ አንስማማም። ምክንያቱ ደግሞ የተለያየ አተረጓጎም ስለምንከተል ነው ይለናል። ሁለተኛ ደግሞ ፍቅር እኔ እግዚአብሔር ሁሉን እየቻለ ግን ለውርደት ሞት አሳልፎ የሰጠበት ምክንያት አድርጌ ነው የተጠቀምኩት ይላል። የምር እንደዛ አድርጎ ተጠቅሞ እንዴ? ይኸው እዚህ ጋር ጽፌዋለሁ። በዚህ ፍቅር መዳኑን የሚረዳ ነው የሚለው። ፍቅር እንደሚያድን አድርጎ ነው የጻፈው። ለእኔ የሚገባኝ አትሊስት አማርኛው ያንን ነው የሚያሳየው። በዚህ ፍቅር መዳኑን የሚረዳ ሰው ለመታበይ አይቃጣውም። እንደ መንስኤ ለመዳን መንስኤ አድርጎ ነው የማዳን ሚና የሚጫወተው ፍቅር አድርጎ ነው የጻፈው። እርሱ ግን እዚህ ጋር ምንድነው የሚለው? ፍቅር እኔ እግዚአብሔር ሁሉን የቻለ ግን ለውርደት ሞት አሳልፎ የሰጠበት አድርጎ አስቀምጧል። እዚህ ጋር ምክንያት አድርጌ ነው የተጠቀምኩት። unless if you have የመቃወም ሱስ ኖሮብህ ካልሆነ ወይ ደግሞ ፐብሊክ ዲቤት ማድረግ ጥሩ ነው። unless ጉንጭ አልፋ ነው ብሎ ይላል። ምንም ዲቤት የማድረግ ሱስ የለብንም። ዲቤት የማድረግ ሱስ ያለበት ማን እንደሆነ ያው ከተሞክሮ ይታወቃል። ለዛ ምላሽ የሰጠውትኝ that is what you stand for and good for you ብሎ ላለው ያ that is right, that is what I stand for and what the scriptures explicitly say not presumably teach ማለት ነው። ያስተምራል ብዬ ማስቦን አይደለም ያመንኩ ያለሁት ቃሉ explicitly ቃል በቃል ሚለውን ነው እኔ ማምነው ያንን ነው። እናንተ ግን የምታምኑት ቃሉ ማይለው ይላል ብላችሁ የምታጣቅሷቸው ክፍል ምንባባቶችም በያሉበት አውደ ምንባብ ተተርጉመው የእናንተን አስተምሮ ማይደግፉ ነው የምታምኑት። ፈጠራ ማለት የሰው ፈጠራ ነው፣ የሰው ልብ ወለድ ነው የምታምኑት። እኔ በምርጫ አምናለሁ አንተ አላመንክም ብሎ ላለው ደግሞ እኔ አላምንም ብዬም አልጻፍኩኝም። ያልተጻፈም የማንበብ ልማድ ከሌለብህ በስተቀር ኦፍ ኮርስ የማንበብ ልማድ አለባችሁ። ያልተጻፈን ማንበብ ዛሬ አልጀመርም። ኤፌሶን 1:4 ስታጣቅሱ ያልተጻፈን አንብባችሁ ነው። 1:5 ስታጣቅሱ ያልተጻፈን አንብባችሁ ነው። 1:11 ስታጣቅሱ ያልተጻፈን አንብባችሁ ነው። ምዕራፍ 2 ከቁጥር 1 እስከ 5 ድረስ ያለውን ስታጣቅሱ ያልተጻፈን አንብባችሁ ነው። ቁጥር 8 ስታጣቅሱ ያልተጻፈን አንብባችሁ ነው። እሺ እንዲህ ያለ መቀጠል እንችላለን። ያልተጻፈ የምታነቡበትን ክፍል ምንባባቶች ማለት ነው። እናንተ የምታጣቅሷቸው ዲስቲንክቲቭ ብሊፌን ማለት ከናን ካልቪኒስቶች ይለየኛል ብላችሁ የምታስቧቸውን ክፍል ሐሳባችሁን እምነታችሁን ለመደገፍ የምታጣቅሷቸው ክፍል መንባባቶችን ሁሉ ስታጣቅሱ ያልተጻፈን ያነበባችሁ ነው። በጌታችን በኢየሱስ ክርስቶስ አምላክና አባት ፊት ቅዱሳንና ነውር የሌለን በፍቅር እንድንሆን እንደተመረጠን አምናለሁ። ማምኖዬ ነው። ቃሉ የሚናገረው ያ ስለሆነ ማለት ነው። ያ ማለት ግን ኃጢአተኞቹ እንዲድኑ ተመርጧል ማለት ወይ ነው ልዩነታችሁ። አያችሁ? ያ ማለት ኃጢአተኞቹ እንዲድኑ ተመርጧል ማለት አይደለም። አማኞቹ በእግዚአብሔር ፊት በጌታችን
በኢየሱስ ክርስቶስ አምላክና አባት ፊት ቅዱሳን ነውር የሌላቸው በፍቅር እንዲሆኑ ተመርጠዋል። ይሄን አምናለሁ። ከዛ ውጭ አንተ የምትለውን የሰው ፍልስፍና የወለደው ምርጫ አላምንም። አንድ ክፍል ይዘን እንኳን ለመረዳት ብንሞክር የተለያየ አተረጓጎም ስለምንጠቀም ልንስማማ አንችልም ብሎ ላለው ምን አይነት ያፈታት ዘዴ እንደምንጠቀም በምን አውቀ እንዳልክ አላውቅም። የምርም ሁለት የተለያየ ስናፈታት ከተከተልን አሁን ወደ ተለያየ ድምዳሜ መድረሳችን አይቀሬ ነው። ምክንያቱም ከጅማሬውኑ እኔ የምከተለውና እሱ የሚከተለው ያፈታት ዘዴ አተረጓጎም ዘዴ የተለያየ ስለሆነ ሁለት የተለያየ አተረጓጎም ዘዴዎች ወደ ተመሳሳይ ትርጓሜ ያደርሳሉ ብዬ አላስብም አትሊስት። ስለዚህ በዚህ ሐሳብ እስማማለሁ። ፕሪዛምፕሽኑ እውነት ከሆነ ማለት ነው። እኔ የምጠቀመው ኢንዳክቲቭ ሜተድ ነው፣ እሱ የሚጠቀመው ኢንዳክቲቭ ሜተድ ካይደለ አንስማማም፣ በድምዳሜ አንስማማም። ስለዚህ ቀደም ብለን መወያየት ያለብን ምን አይነት ያተረጓጎም ዘዴ ነው መከተል ያለብን ሚለው ነው መቅደም ያለበት ማለት ነው። ክፍሉ ላይ ከመከራከራችን አስቀድመን አንተ መጽሐፍ ቅዱስ እንዴት ነው መተርጎም ያለበት ብለህ ነው የምታምነው? አንተ የምትከተለው ሜቶዶሎጂ ዘዴ ምንድነው? ምን አይነት ሜቶዶሎጂ ነው የምትከተለው ብለህ ነው ማሰብ ያለብን። ስለዚህ የኔ ሜቶዶሎጂ እዚህ ጋር አስቀምጬላችኋለሁ። ኢንዳክቲቭ ሜተድ ነው። ብዙ ጊዜ አይቢኤስ ይላሉ፣ ያው ሃይ ስኩል ትምህርት ቤት ላይ ሊሆን ይችላል፣ ዩኒቨርሲቲ ኢቫሱ አካባቢ ላይ አይቢኤስ ኢንዳክቲቭ ባይብል ስተዲ ይላሉ። ኢንዳክቲቭ ግን ሜተድ እና ኢንዳክቲቭ ሪዝኒንግ ስላለ ኢንዳክቲቭ ሜተድ ነው የምከተለው። ኢንዳክቲቭ ሜተድ ባይብል ስተዲን በመጠቀም እኔ ተረጉማለሁ። እናንተም እኔም ኢንዳክቲቭ ሜተድ ነው የምከተለው ብላችሁ ካላችሁ አንድ ክፍል ምንባብ መርጠን አውጥተን እንዴት ነው ታዲያ የተለያየ ድምዳሜ ላይ ደረስ ነው የትኛው ጋር ነው ፕሮሲጀራሊ የሳት ነው የሚለው መወያየት ይቻላል ማለት ነው። ስለዚህ ኢንዳክቲቭ ሜተድ እና ዲዳክቲቭ ሪዝኒንግ ነው የምከተለው እኔ ማለት ነው። እርሱ ምን አይነት የአጠናን ዘዴ ስለሚጠቀም ይሁን አተረጓጎም ስለምንጠቀም ልንስማማ አንችልም ብሎ የሚለው ከማቆ ድረስ አብዛኞቹ ካልቪኒስቶች ኢንዳክቲቭ ሜተድ ይጠቀማሉ። ኮንሲስተንትሊ ይጠቀማሉ አይጠቀሙ የሚለው ሌላ ጥያቄ ቢሆንም ማለት ነው። ሁለተኛ ደግሞ ፍቅር እኔ እግዚአብሔር ሁሉን የቻለ ግን ለውርደት ሞት አሳልፎ የሰጠበት ምክንያት አድርጌ ነው የተጠቀምኩት ብሎ ላለው ምክንያትስ አድርጋ አልተጠቀምክም ወይ አይደለም የተጠቀምከው? ለምን እንወሻሽ? ማለት የፈለኩትኝን አልጻፍኩም ነበረ ለማለት የፈለኩትኝ እንዲህ ስለሆነ በዚህ መንገድ ተረዳኝ ይባላል። አንተ ያልከውን ቃል ጠቅሼ ነበረ፣ ቃል በቃል አሳይቻችኋለሁ። በዚህ ፍቅር መዳኑን የሚረዳ ሰው ለመታበይ አይቃጣውም ነው ያለው። ስለዚህ በዚህ ፍቅር መዳኑን የሚረዳ ሰው ብሎ ሲል ፍቅር የማዳንም ሚና እንደሚጫወት አድርጎ ነው ያቀረበው። እሱ ግን እያለ ያለው እንደዚህ አላቀረብኩም እያለ ነው። ነገር ግን አማርኛ ማውራትም መጻፍም እንደሚችል ሰው ደግሞ አይቶ አይ እንዲህ ማለት ያልነበረም ብሎ ማሻሻል ይቻላል። የግድ እኮ መሸናነፍ የለብንም። ግን የግድ አሸናፊ ልሁን የሚል አቋም ካላችሁ አያችሁ አንድ የወጣንም ነገር አትመልሱትም፣ በሌላ ስህተት ነው ለማረም የምትጥሩት ማለት ነው። ይህ በጣም ሞኝነትና የሚያሳዝን ነገር ነው። unless if you have የመቃወም ሱስ ኖርብህ ካልሆነ ወይ ደግሞ ፐብሊክ ዲቤት ማድረግ ጥሩ ነው unless ጉንጫ አልፋ ነው ብሎ ላለው የትኛው ይመስላችኋል? እስካሁን ድረስ ባያችሁት ማለት ነው። seems you don't want me to engage with you in any discussion if that is the case then I want ቸር ሰንብት። የእርሱ ምላሽ የመጨረሻ ምላሹ ነው። እየጨረስን ነው። በምርጫ ካመንክ ነው ጥሩ። አንተ የምትጠቀመው አተረጓጎም ለመረዳት ያንተን ጽሁፎች ማየት በቂ ነው እኮ፣ ብዙ መሄድ አያስፈልግም። ኤን አዘርቲንግ እኔ ነኝ የጻፍኩት እና ምን እንደጻፍኩ ለእኔ አትነግረኝም ነው የሚለው። ኦፍኮርስ እሱ የጻፈው ለእናንተ አቅርቤላችኋለሁ። ምን ይመስላችኋል? አጻጻፉ ቀጥታ ቃል በቃል ሲተረጎም ማለት ነው ምን ነው የሚያሳየው? ምን የሚያሳይ ይመስላችኋል? አሁንም ስታል ብላችሁ የምታስቡ ሰዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ከነ ምክንያታችሁ። ስታል የሚለው ታፔላው አይጠቅመኝም። ታፔላ መለበድ ቀላል ነው። ነገር ግን ከታፔላው ባሻገር ከመለበድ ተቆጥባችሁ ከዚህ ምክንያት የተነሳ በትክክል አልተረዳውም ማለት የምትፈልጉ ካላችሁ ማስቀመጥ ይቻላል። እኔ ዘወትር ለመማር ዝግጁ ስለሆንኩኝ ማለት ነው። ለእኔ አትነግረኝም፣ አንተ የተረዳህበት መንገድ ዞር ብለህ ተመልከት። እኔም መጽሐፍ ቅዱስ በትክክል እና በግልጽ የሚያስተምረው የሚልን ቃል የሚጠቀሙ ሰዎችን ባይዘት ተጠንቀቋቸው። መጽሐፉ የማይናገረውን ያምኑና የሚያስተምረው በሚል በመሸፋፈኛ ቃል ይመጡባቸዋል። በግልጽ የሚያስተምረው አንተ ሰው የወለደው ተረት ያልከው ነው ብዬ አምናለሁ እያልኩ ነው። in other words አንተ የምታምነው ሰው የወለደው ተረት ነው የሚለን። ስለዚህ አንተ የምታምነው መጽሐፍ ቅዱሳዊ ከሆነ በሊሚትድ አቷንመንት የምታምን ከሆነ ክርስቶስ ለጥቂቶች ነው የሞተው ሚል እስኪ አንድ ጥቅስ ማምጣት በቂ ነው። አንድ እኮ ነው። እናንተ የምታመጧቸው ጥቅሶችን ስንገመግም ኔጌቲቭ ኢንፈረንስ ፋላሲ ኮሚት አድርጋችሁ ነው። ኔጌቲቭ ኢንፈረንስ ፋላሲ ኮሚት ሳታደርጉ አንተ የምታምኑን የሚልን
ጥቅስ እስኪ አምጣልኝ። እኔ ማምኑን የሚልን ጥቅስ በጣም እጅግ በጣም ብዙ አመጣልሃለሁ ወይ አመጣላችኋለሁ። ስለዚህ ልንለማመድ የሚገባው ከዚህ በኋላ ልንለማመድ የሚገባው ነገር ምንድነው? ያሰብነው ሌላ የጻፍነው ወይም የተናገርነው ሌላ ይሆን ብለን ማሰብ አለብን። አእምሮዬ ውስጥ ያለው ሐሳብ አለ። ይሄን አእምሮዬ ውስጥ ያለውን ሐሳብ አርቲኩሌት ያደረኩበት መንገድ ደግሞ አለ። አርቲኩሌት ያደረኩት አእምሮዬ ውስጥ ካለው ኦሪጂናል ሐሳብ የተለየ ከሆነ ምን ቃል መጨመር አለብኝ፣ ምን ቃል መቀነስ አለብኝ የሚለው ልጋ ሲመጣ ሂዩሚሊቲ ያስፈልጋል። ሀምብል መሆን አለብን ማለት ነው። ትሁት መሆን አለብን። ሰዎች ሲያርሙን ለመታረም ዝግጆች መሆን መቻል አለብን። አይኮ እንዲህ አስቤ አልነበረም እንዲህ ማለት ነበር አመሰግናለሁ ብለን ኤዲት ማድረግ ይቻላል። ምንም ኃጢአትም አይደለም እኮ ፎር ዛት ማተር። ግን እኔ ብቻ ትክክል ነኝ፣ በቃ እኔ አስተማሪ ነኝ፣ ከማንም አልማርም የሚል ግትር አቋም ይዘን ስንመጣ አንታረምም። ማንም ፊደል የቆጠረ መረዳት የሚችለውን ነገር እኔ እኮ ነኝ የጻፍኩት አንተ አትነግረኝም በሚል በተልካሻ ምክንያት እናልፋለን። እና እንደዛ እንዳይሆን አትሊስት ትምህርት መማራችን ደሞዝ ለማግኘት ብቻ አይደለም። አንደኛው ዓላማ ጥሩ አሳቢ ለመሆን ነው። ሁለተኛ ዓላማ ጥሩ ጻፊ ለመሆን ነው። ሶስተኛ ጥሩ ተናጋሪ ለመሆን ነው። ከነኚህ ከሶስቱ ከጎደልንማ ምኑ ነው የተማርነው? ስለዚህ በካልቪኒዝም ወንጌል የለም። ይሄ ቁረፈዳችሁ አሳያችኋለሁ በተግባር አዳኝም የለም፣ ጸጋም የለም። እነኚህ ሶስቱም የሏቸውም። በካልቪኒዝም ለምንድነው ተከታታይ ቪዲዮ የምሰራው ምናምን ይሉ ነን ካልቪኒስቶች አሉ። ካልቪኒስቶች ቢቆረፍዳችሁ ችግር የለም ብኝም ነን ካልቪኒስቶች የሚቆረፍዳችሁ አሉ። ባይዜ ወንጌል ግን ገብታችኋል እናንተ? ወንጌል የገባችሁ አይመስለኝም። ባይዜ አንድ በትክክል ወንጌል የገባው ሰው ወንጌልን የሚጻረር ወንጌልን የሚያጠፋ አዳኝ የለሽ የሚያደርግ ጸጋን የሚነሳ አስተምሮ ሲመጣ መጠንቀቅ አለበት። እጅግ በጣም መጠንቀቅ አለበት። መጠንቀቁን የሚገልጸው ደግሞ እሱም በሚያስተምሩ አስተምሮ ወጣት መሪ ከሆነ ቤተክርስቲያን ሽማግሌ፣ ፓስተር፣ መጋቢ ከሆነ ሌሎች የተጋበዙ አገልጋዮች መጥተው በቤተክርስቲያናቸው ሲያስተምሩ ማን የተጋበዘው? የተጋባዥ አቋሙ ምንድነው የሚለው ማጣራት አለባቸው። ከአንዳንድ መሪዎች ጋር አውርቻ ቃለውና እገሌኮ በቃ አቋሙ ካልቪኒዝም ማስፋፋት ነው በቃ ሚለ ነገር አንዳንድ ሰዎችን ጠቅሰን ስናወራቸው እናንተ ካልቪኒዝም የምትሉት ነገር አይገባኝም የሚሉ ሰዎች ገጥሞኝ ያውቃሉ። እነኚህ ሰዎች ግን ለምንድነው ግን መሪ የሚሆኑት? እኔ እኮ ግራም ይገባኝ። ለመንጋው ካራሩ ለወንጌል የለሽ ለሆነ አስተምሮ አሳልፎ እየሰጡ ለምንድነው መሪ የሚሆኑት? ኢቭን እነሱ መሪ ነኝ ብሎ የተሾሙባት አብያተ ክርስቲያናት አቋማቸው አይደለም፣ ካልቪኒስቲክ ቴዎሎጂ አይከተሉም። እነሱ በማይከተሉበት ቦታ ግን ከውጭ የመጣው ሰውዬ ግን ደረቱን ነፍቶ ግን ካልቪኒዝምን አስተምሮ ሲሄድ ዋይ ለማለት ራሱ ብቃት የላቸውም። አስተምሮን አያውቁም። ያስተምሮ ካስተምሮ የተነሳ የሚመጣን ችግር ራሱ አያውቁም። ለዚህ አስቀድሞ መዘጋጀትም አይፈልጉም። እንዲህ አይነት ሰዎች መሪ ባይሆኑ በየትኛውም በቲም እንኳን መሪ ባይሆኑ በጣም ይመረጣል። ስለዚህ ያለው የተመረጡና ያልተመረጡ ወንጌል የለም። ያለው የተመረጡና ያልተመረጡ ነው። መልካም ዜናው መመረጥና ለመመረጥ ነው። በካልቪኒዝም መሆን ያለበት እንደዚህ ናት። ስለዚህ ያልተመረጡ ሰዎች ሲሆኑ እነኚህ የተመረጡ መሆናቸውን የሚያውቁበት መንገድ ወይም ጊዜ ነው ማለት ነው። ልዩነቱ የሚለያቸው ይሄ ነው። ስለዚህ የሚያውቁበት መንገዱ ሊትመስ ፔፐሩ መለያው ምንድነው ደግሞ ሲባል እኛ መጽሐፍ ቅዱስ አማኞች ወንጌል የምንለው ነው ማለት ነው። የሚያነቃቸው ይሄ ነው። ስለዚህ ክርስቶስ ግን የምር ለሁሉ አልመጣም ወይ የዓለም ኃጢአት የሚያስወግድ አይደለም ወይ ሚለው ጋር ሲመጣ እነኚህን ጥቅሶችን ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዓለምን ኃጢአት ብሎ ሲል የተመረጡ የጥቂት ሰዎችን ኃጢአት ማለቱ ነው? ምን ማለቱ ነው? ካልቪኒስቶች እስኪ መልሱልኝ። ይህንን ቁጥር ከዚህ በኋላ ማጣቀሳቸውን ክፍለ መንባባቶችን እንዴት ነው የምትተረጉሙት? እኔ ማጣቀሳቸው እነኚህ ክፍለ መንባባቶችስ እናንተ ካነገባችሁት አስተምህሮ ጋር እንዴት ነው የማይጣረሰው? የእናንተ አስተምህሮ ይህንን የመጽሐፍ ቅዱስ ክፍለ መንባባቶችን እንዴት ነው ውሸት ማያደርገው? እንዴትስ ነው እግዚአብሔር የሚደርሰውን የማያቅ ቂል አምላክ የማያደርገው? የእናንተ አስተምህሮ እውነት ከሆነ ባይዜ በትክክል አልደረሰም። እግዚአብሔር በጣም ችግር አለ ማለት ነው። ማለት የፈለገውን እንኳን ማለት የማይችል አምላክ ነው የሚታየኝ። ዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 32 ላይ ጌታችን ኢየሱስ ክርስቶስ ሲናገር እኔም ከምድር ከፍ ከፍ ያለው እንደሆነ ሁሉን ወደ እኔ እስባለሁ። ስንቱን? ሁሉን ነው ያለው። ሁሉ እያለ ያለው አሕዛብንና አይሁድን ነው። ስለዚህ ከአይሁድ ጥቂቶቹን እስባለሁ፣ ከአሕዛብ ጥቂቶቹን እስባለሁ እያለ አይደለም። በዚህ ሁሉን እስባለሁ ነው እያለ ያለው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 21 ላይ ሁሉም አንድ የሆኑ ዘንድ የኢትዮጵያ ካልቪኒስቶች ዮሐንስ ወንጌል ምዕራፍ 17 ላይ ያለን ጥቅስ ይጠቅሱና አያችሁ ኢየሱስ እዚህ ጋር ለሐዋርያቶቹ ብቻ ነው የጸለየው ለሁሉ አልጸለየም ብሎ ይላሉ። ምዕራፉን ጨርስ እንጂ ወገን ታነቡ። ኪፕ ሪዲንግ ቋሚ ንባብ መሮ የሚባል ነገር አለ። አንብብ። በአንድ ጥቅስ ውስጥ ሁሉ ነገር ተጠቅጥቆ እንዲቀመጥ አጠብቅ። ቋንቋ የተገደበ ነው፣ ሊሚትድ ነው። አንዲትን ቁጥር ነቅሳ አውጥተ ኢየሱስ ለዚህና ለዚህ ቡድን አልጸለየም እኮ ብለ ቴዎሎጂ አትመስርት ፕሊዝ። ይሄ
ያንተ አሳሰብ ያለበትን ደረጃና የትምህርት ደረጃን ብዙ ኮስችን እንድናደርግ የሚያደርግ ንግግር ነው የምታወሩት። ቁጥር 20 እና 21 ላይ ግን ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። እነዚህ ብሎ የሚለው እነማን ነው? ስለ እነዚህ ብቻ አለምንም ብሎ ከነሱ ውጭ ያሉት የሚያጣቅሰው እነማንን ነው? አንተ እንደላከኝ ዓለም ያምን ዘንድ። እሱ ሲልክ ዓለም ያምን ዘንድ ነው፣ እነኚህ ብቻ እንዲያምኑት አይደለም። ዓለም ግን አምኗል? አላመነም። ያላመነው በአንተ አስተምሮ መሰረት ዓለም እንዲያምን ስለማይፈልግ ነው። በጌታችን በኢየሱስ ክርስቶስ ንግግር መሰረት ግን አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ ምን አድርጋለሁ? እለምናለሁ። አይለምንም ብለህ የምትጨው ነገር አያ እዚህ ጋር ወረድ ሲል ትንሽ ትዕግስት ኖሮ ብታነበው ታገኘዋለህ። ይለምናል። ሮሜ መልእክት ምዕራፍ 5 እዚህ ጋር ነው። ኢንዳክቲቭ ሜተድ ትጠቀማለሁ የምትሉ ካልቪኒስቶች ካላችሁ ኮንሲስተንትሊ በወጥነት ትጠቀማላችሁ የሚለውን ማጣራት ትችላላችሁ። በቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ ለማን? ለሰው ሁሉ። ለጥቂቶች ነው? ለተመረጡ ለጥቂቶች ሁሉ እንደመጣ ነው ቢለው አይደለም። ወደ ሰው ሁሉ እንደመጣ። እዚህ ሰው ሁሉ ጋር ሲመጣ ሰው ሁሉ ለማለት ሁሉን ኦል ዊዛውት ኤክሰፕሽን ለማለት ምንም ችግር የለባቸውም። ለምንድን? ካስተምሯቸው ጋር ስለማይጋጭ። ይሲ ካስተምሯቸው ጋር የማይጋጭ ነገር ሲመጣ ያምናሉ። ካስተምሯቸው ጋር የሚጋጭ ነገር ሲመጣ ግን አያምኑ። ግን መሆን ያለበት መጽሐፍ ቅዱስን አምናችሁ አስተምሯችሁን ነው መፈተሽ ያለባችሁ። ወደ ሰው ሁሉ እንደመጣ እንዲሁም ንጽጽሩን ፓራሌሊዝሙ እዚህ ጋር ትይዩ የሚያደርገው ነገር ተመልከቱ። እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ስጦታው ለሰው ሁሉ መጥቷል? አልመጣም? ከዚህ ሰው ሁሉ የቀረሰው አለ? አይ ይሄ ዩኒቨርሳሊዝም ነው የሚሉ አንተ አስተምሮ የሚሉ ሰዎች አሉ። እንዴት አድርጎ ነው? ስጦታው እኮ ነው የሚለው እኮ። ስጦታው መቀበል አለባችሁ ወደታች ካነበባችሁ። ስለዚህ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ ምን አደረገ? መጣ። ወደ ሮሜ መልእክት ምዕራፍ 11 ጋር ስንደርስ ደግሞ ከቁጥር 32 ላይ እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ምን አድርጎታልና ዘግቶታል። ምን ለማድረግ ዓላማ? ሁሉን ባለመታዘዝ የዘጋው ለምንድን ነው? ግቡ ምንድን ነው ሲባል ሁሉን ይምር ዘንድ ነው። ከዚህ ሁሉ ይቀራል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እና 15 ላይ ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ስንቱ ሞተ? ስለ ሁሉ ሞተ። አንድ ቻሌንጅ እስኪ ላቅርብላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እና 15 እስኪ ኤግዜጂት አድርጉልኝ። እስኪ አስተምራችሁ ለመደገፍ አይደለም፣ ባይዚ ለክፍሉ ታማኝ በመሆን እውነት ወዳድ እንደሆነ አማኝ ኤግዜጂት አድርጉልኝ። እስኪ ፍቱልኝ። ቁጥር 14 እና 15 በጽሁፍ ሊሆን ይችላል፣ ቪዲዮ በመስራትም ሊሆን ይችላል። በሚመቻችሁ አድርጉና እስኪ አሳዩን። እስኪ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ለምንድን ነው የሚታገሰው? ሁሉ ወደ ንስሐ እንዲደርሱ ነው የሚለው እንጂ ማንም እንዳይጠፋ ወዶ። ማንም እንዲጠፋ አይወድም። ማንም። እናንተ ደግሞ የምትሉት ጥቂት ሰዎች እንዲድን ነው የሚወደው፣ አብዛኛው ሰው ደግሞ እንዲጠፋ ነው የሚፈልገው ነው የምትሉት። ቀጥታ የቃሉ ተቃራኒ። ይሄንን አስተምሮ እንኳን እየሰሙ አንዳንድ ነን ካልቪኒስቶች ምልከታ እኮ ነው በቃ አስተምሮ አይደለም ይላሉ። አብዛኛው ሰው በአስተምሮ ሲወዛገብ እያዩ ምንም ማያደርጉ ባይዘው አቃቤ ነን የሚሉ ሰዎች አሉ። አፖሎጂቲክስ ነን የሚሉ ሰዎች አሉ። ስለዚህ አፖሎጂቲክሱ ምሰሩ ከሆነ በትክክል ስሩ። መጽሐፍ ቅዱስን በማመን ከመጽሐፉ ጋር የሚጻረር የትኛውንም ነገር ተቃውማችሁ ትክክለኛውን እውነትን በማሳየት ስሩ። ምናልባት እነኚህ ሰዎች ዝም የሚሉት እነርሱም የሚጋሩት ፕሪሳፖዚሽን ስላላቸው ይሆን? ለምንድን ነው ዝም የሚሉት? አንደኛው ዮሐንስ መልእክት ምዕራፍ 2 ከቁጥር 2ን አንደኛው ዮሐንስ መልእክት ምዕራፍ 4 ከቁጥር 14ንም በተጨማሪ እነኚህንም ጥቅሶች ማንበብ ትችላላችሁ በግላችሁ። ቶችን እነኚህን ማይታያችሁ ካላችሁ ስክሪንሻት አድርጋችሁ በግላችሁ ማጥናት ትችላላችሁ። እስካሁን ድረስ ሳብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሳብስክራይብ አድርጉ። ላይክ ሼር እና ኮሜንት ማድረግ እንዳይረሳ። እንዲህ ማድረጋችሁ ይሄ ቪዲዮ በጣም ለብዙ ሰዎች እንዲደርስ ይጠቅመናል። ጥያቄ ያላችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ እንድታስቀምጡ ይሁን። እግዚአብሔር በረዳይ መጠን ጊዜ ሳገኝ ያንን ጥያቄ ከተቻለ በኮሜንት ካልተቻለም ደግሞ በቪዲዮ አድረስ ለማድረግ እሞክራለሁኝ። ተባረኩ።